የምታስቀባው ለእንቁጣጣሽ ነው? ለሰው እርግማን የሚሆንበት ለኔ ትልቁ ምርቃት ምን እንደሆነ ታውቃለህ? ጥርስ ይርገፍ የሚለኝ ሰው ነው ለኔ ምርቅ። ቢረግ አሁን እኮ ያንተ ሁለት ጥርስ ቢረግፍ እኮ እንዴት ነው የሚኮነው? የኔ ጌታ አንዱ ጥርስ ብቻ ቢፈለፈል ላሊበላን የሚሰራ ሰውዬ አባቢና ላይ ያቺ ካሽመኒ እኮ ማለት ነው። ከላይ 2 ከ4 ከታች 4 የነሳው በቁመት እየሳመው የብረሽ እንዴ ሰማ ለከንፈር ስትሰጠው ልጅቷን ላፍንጫ እየጋጣት ፈታችሁ። የላይኛው ከንፈሩና የታችኛው በብሉቱዝ የማይገናኙ ማለት ነው። ካሽመኒ ጥርስ ሊነቀል ጥርስ ቤት ሄደን ሴዶ ማርሻል ይዞናል አለ ከሩ ላይ ነቅሎ ቤንጥስ ቶበናት ማለት እኮ አይችልም። የላይኛውና የታችኛው ከንፈሩ የማይገናኝ ሰው እኮ ነው። ኧረ እላለሁ ሴዶ ማርሻል አባቴ ከኔ ጋር ሊጣላ ከመጣ ቲታኖስ ወቅቶ መምጣት አለበት። እውነትህን ነው። ከዘነጠልከው እንዴት ይሆን? ዞማ ጥርስ አላለውም አንዱ ከታች ይሄን ጥርስ እንኳን ዶክተር መቤት መስፍን ኢንጂነሪንግ አያስተካክለውም። አንድ ደግሞ የነሳውን አመጣላችሁ። ስማ ያንን ባዶ ቤት እንዳታመጣው። ይሄ ስቴዲየም እንዳታመጣው የለም እንዴ? እኔ እኮ ቪፒ ዞን የመሰለኝ ጥርሱ ነው እንዴ? ስማ ሳሚቷ ይሄማ ጥርስ አይደለም ጣውላ ነው። ሰማ አስቀባው አስወልውለው ካሽመኒ የምር አዲስ አበባ ብትመጣ ማለት ነው ቫርኒሽ ቀብቼ የኩሽና ጌጥ ነበር ማድረግ። ኧረ ከታች አንዱ ምንድነው የሚጽፉት? ስማ ልጅነቴ ትዝ አለኝ አፋር እያለሁ አላለ ግመል መስሎት ባለጌ መነጽሩን ያወልቀው። መነጽሩ ምን ሆነ ነው? ቦታ ልቀይርለት ወይስ ምን? እሺ ካሽመኒ ለድምቀቱ እኔንም ሮስት እያደረከኝ ለድምቀቱ ካሽመኒ። አዎ ቆይ ትንሽ ልግባባ። አይኑን ያውስኪ ስማ። ኧረ ቤተሰብ ነው የሆነ ቤተሰብ አንዴ ነው ክፍሉ ሪከርድ ላይ ማለት እኛ ብቻ የምንሄድ እየመሰለው የምናስደብር እየመሰለው ነው። ዝም ብለሽ ይጅብንሽ ከቻልከኝ እኔን ካሽመኒ ይኸው በቁመቴ ሮስት አድርገኝ ደስ ባለሽ። ይኸው መልከኛ ነኝ። አይኑ ከብዳለሁ ወይ ዳኒ ያንተ እንኳን በአይንክ ነው ሮስት የምትደረገው። የበግ እንትን የመሰለህ ስማ። የዳኒ አንድ አይን ማለት ነው ለካሽዬ ሁለቱ ነው። አውልቀው ካሽዬ መነጥር ዳኒ ካሽመኒ ትችለኛለህ ሮስት ዳኒ ሮስት ትችላለህ? አቺዬው ሳሎን አይደለም ቆመ ነው ስትሪም የገባው ወይስ ቁጭ ብለህ ነው? ዱካ ላይ ቆሞ ነው። ስሚ ካሽመኒ ጥርስሽን ታልቢዋለሽ እንዴ? ወረደ ዳኒ ኮሜንት ላይ አባባ በል እስኪ እያሉት ነው እንዴ? እንደማንኛውም አባባ ካለ ይግጣል። ሄዶ ታርፈ ተቀመጥ። አጋጋ ኮሜንት ላይ ደልቶት እንዲኮነ ሲያገር አልጋ ነው የሚለው። አይደለም ሳሚ ካሽመኒ ለጥርስ ምን አይነት ትሪትመንት ተጠቅመው ነው የረዘመልህ? እንትን ዛላሽ የፀጉር ቅባት። ስማ ዳኒ ጧት ከፀጉር ጋር ታበጥረዋለህ እንዴ ጥርስን? ካሽመኒ ጥርሱ ወርዶ ጥርሱ ወርዶ ይዘፈንልህ እንዴ? ስማ የሀብታም ቤት አደገኛ ጥሬ መሰለ ጥርስ እኮ ነው ያለው። ታውቁ የፀጉር ትሪትመንት ነው እንዴ ለጥርስ ብሩሽ የምትጠቀመው? የምር ጓደኛ ኳሽመኒ ቅዱስ እንደ ጓደኛ ማለት ነው። በቀን ነው እንደ አፕዴት የሚደረገው አላሉ ዲጎዲን ምናምን ሞክር መጠቅለያውን። ሄኒ ያንተም ሰውነት እግር መንገዱን ቀን በቀን አፕዴት ቢደረግ የምደረስ ስቃላትስ ሄኒ ስቃላ ቀይረኝና። ወይኔና የምን በቃኝ ነው በቃኝ የምን በቃኝ ነው እናስገባታለን። አንድ ደግሞ አለች ሄና ተቀያሪ። አሁን እኔ ሮስት ታደርገኛለህ አታደርገኝም? ካሽመኒ ቋት አትታይማ። ምንድነው ሮስት ማድረግ? አትታይም ማለት ምን?
አጨራረው ረጅም ማለት ካሽ የደረቱ ባይታይቀው እንዳኒ ቁመቷ ጥሩ ነው። ደረቱ ያይታይቅ ዳኒማ የሆነ ጊዜ ሰማያዊ ጃኬት አድርጎ ቶፕ አልመሰለኝም። ስማ አረ እነዚህ ባለጌ ናቸው ማለት ነው። የካሽመኒ ጥርስ ቪያግራ ወስዶ ነው የቆሙ ይላል። አይ መብራት ላይ ነው ቆም አይ ዳኒ እኮ እየረዘመብኝ ነው። ምን እሺ ነው ካሽመኒ ማለት ምን አልከኝ? ካሽመኒ ና ያኩ ፊት ከዕለት ዕለት እየረዘመ ነው የመጣው። ምን እሺ ነው 2 ሳንቲም የጨመረው ዛሬ አሁን አስለክቼዋለሁ። 2 ሳንቲም ጨምሯል ዛሬ ከነጋ። ስማ እኔ ጡቴ የወረደው እንደ ኃይለ ማርያም በፈቃዱ ነው ብዬ ያመንኩ ሴትዮ የሱ ጥርስ ብሶ ተገኘኩ። እኔ ጌታ አይዞ ከይኒ ሰቃላተስ ይተሽፈን ይገባት ለሱ ቪዛ አልቆለታውን የጥርሱን እኮ የጨራረሰ ነው አለቀሱ አስመጥቼ ነው የገባሁት። ሜክሲኮ ድንበር ላይ ቆሞ እኮ ጥርሱ አሜሪካ የገባ ሰው ብቸኛ ሰው እኮ ምንድነው? ካሽመኒ ንቀት ነው ወይ ተፋው ዋጣውና እናግረን። ስማ የጀርመኑን ጎፌን መሰላ ስታየው በጣም በነገራችን ላይ ካሽመኒ በሜክሲኮ ነው የገባውና አሻጋሪዎቹ በጣም የከበዳቸው እሱን መደበቅ ነበር። የት ያርጉት? በአንድ ኮንቴነር ነው ብቻውን የሄደው። ቪአይፒ ነው የገባው። ካሽመኒ ጥርስ ሚኖክስ በቃ ቀልዱስ ቀልድ ነው። ካሽመኒ ጥርስ ሉሉ በለው። በውሃ አይችልም። በምን ይሁንል? በምን ሉሉ ልበለው አባጅ ወይ ዋጣው ወይ ትፋው ብሏል እኮ። ግን ካሽመኒ እኔን አጭራልከኝ። ካሽመኒ ማርያምን በቁመቴ ውስጥ አረከኝ። እኔን ካሽመኒ ዳኒ አጭራር አይደለም። እኔ ሳየው ዳኒ አጭራር አይደለም። ባይዘው ሁላችሁ ያኩቻችሁ ማለት ካንተ ቁመት አባቴም እና ምንድነው ምን የልጅነት ምሻጋጥሞት ነው? ዳኒ አጭራር ምን አልክ ካሽመኒ? ኧረ አይደለም ዳኒ እኮ ይረዝማል ካንተ ቁመት። ይችን ነው የምፈልገው። ነገ እንገናኛለን ካሽመኒ። ኧረ ስሙ ዳኒ ብቻዬን ቃል ተቀብያለሁ። ዳኒ ሰምቼልሃለሁ። በሙዝ ስኳት ይሰራል እኮ ዳኒ። አረ እጋ ሳሚ ሄና ልብሳውን አውላልቃ ከታች አይደል ያለችው? በካሽመኒ ጥርስ ፑላፕ ልትሰራ ነው። ስማ ካሽመኒ በግ ቢሆን ማለት ነው ሸርፏል ነው ምንድነው ይባላል? የሙርሾ ከፍተህ ለምን ገምጧል የሚባለው የሙርሾ ይጽፍልሃል ከሰር ያማ አረ የሚጽፉት ነው። ካሽመኒ ጥርስ ቆሞብን ይሉታል። ዳኒ ወይ አህያ ቢያየው ራሱ ብሎ ይለዋል። ግመልስ አጎቴ ይለዋል። ስማ ቆይ ዳኒ ካሽመኒ ከጥርስ ጋር በምን ተቀያይማችሁ ነው ጎዳና የወጣው? ካሽመኒ ጥርስ እኮ ማስቲሻል ሰበብ እንጂ ጎዳና ወጥቷል ኦልሬዲ።